አዲስ የተወለደ ህፃናት የማይፈልጋቸው ግን ብዙ ወላጆች የሚያደርጋቸው አራት ነገሮች። አንደኛ ህፃኑ መሳም መከልከል። የህፃኑ የበሽታ መከላከል ስርዓት ወይም ኢሚኖ ሲስተም ብለን የምንጠራው ገና በጣም ደካማ ነው። ከአዋቂዎች መሳም ወይም እጅ የሚጡ ባክቴሪያዎች፣ ቫይረሶች ለመከላከል የሚያስችል ጥንካሬ የለውም ማለት ነው እና ጤናማ መስሎ ቢታይም ህፃኑ ፊትና እጅ ከመሳም መከልከል በጣም አስፈላጊ ነው። ማንም ሰው ህፃኑ ከመንካት በፊት እጁን በደንብ እንዲታጠብ ይጠይቁ ማለት ነው። ሁለተኛ ህፃኑ ከፍ ባለ ትራስ ላይ ማስተኛት። አዲስ ለተወለደ ህፃን ትራስ በፍጹም አያስፈልገውም። በተወለደበት ጊዜ የህፃን አከርካሪ ወይም ስፓይን ገና ቀጥ ያለ ነው። ስለዚህ በጭንቅላቱ ጀርባ በተመሳሳይ መስመር ላይ መሆን አለባቸው ማለት ነው እና ከፍ ያለ ትራስ የህፃኑ ጭንቅላት ወደ አንድ ጎን እንዲያዘነብል ሊያደርግ ወይም የአከርካሪ አጥንት ሊጎዳ ይችላል። በተጨማሪ ከፍ ያለ ትራስ የመታፈን አደጋን ወይም ሰፎኬሽን ሪስክ ብለን የምንጠራው ሊያመጣ ይችላል ማለት ነውና ሶስተኛ ህፃኑን አንጋግቶ ማረጋጋት ማለት ነው። ህፃን ሲያለቅስ በኃይል አንጋግቶ ለመረጋጋት መሞከር ለአንጎል በጣም አደገኛ ነው። ህፃኑ የአንገት ጡንቻን ደካማ ስለሆኑ በኃይል መንቀጥቀጥ የአንጎል የደም ስሮችን እንዲቀደዱ ወይም የአንጎል ጉዳት ሼክን ባዲ ሲንድሮም ብለን የምንጠራው ሊያስከትል ይችላል ማለት ነውና በምትኩ ህፃኑ በጣም በዝግታ በቀስታነት ጊዜ ማወዛወዝ ወይም ማቀፍ ይመከራል ማለት ነው። አራተኛ ህፃኑ ውሃ መስጠት። ከ6 ወር በታች ለሆኑ ህፃን በየቀኑ ተጨማሪ ውሃ መስጠት አያስፈልገውም። ውሃ መስጠት በእናቱ ወተት ውስጥ ያሉት ንጥረ ነገሮች ወይም ኒውትሪየንቶች ለሚያቀጥን ህፃኑ የወተት ንጥረ ነገሮች በአግባቡ እንዳይወስድ ይገድባል።